ሁለቱን ምን አርከው ካሜራ ሬዲ አክሽን ጊምባል አደረግነው እኮ ያ ይገባለት እንተለጋ ቬልሲ እኮ ቆይ ከዛ በፊት እኮ እንትን እንዳለ አይደል እንዴ ካሜራ ስናውጣ ዮዮ ለሻንጃ እኔ ያያ ዮዮ ያ ቤቤ ነው የበረከት ባክሽ አይሆንም ነው ኮራ ተቆነ ግባው ገባው አቤት ሰላም ቤተሰቦቻችን ዋንጫዎች ነን ለመሳቅ ለመደሰት ተገናኝተናል ይገመገማል እያንዳንዱ ቪዲዮ ይታያል ይብጠረጠራል በባለሙያ ነው የሚታየው ይበጠራል አማራው ወፍጮኝ ጀዝባ በባላሉ ሰላም ዋንጫዎች ነን ዛሬ ከተፍ ብለናል طفابيش አራሪ ባታ طفابيش ኮኒ ነው አራዋት ኤይሳ ታብዛው ሰላም ዋንጫዎች ነን ይሄው እንግዲህ ከሁለት እንደዚህ ነው ሰላም ቤተሰቦች ዋንጫዎች ነን እንግዲህ ዛሬ ከሁለት ጓደኞቼ ጋር ተገኝተናል ቪዲዮዎች ይታያሉ ይመረመራሉ አዲስ ዩቲዩብ ነው ሰብስክራይብ ታረጉታላችሁ አብረን እንዘልቃለን ፋሽ እንላለን ብዙ ሳቆች ይጠብቁናል እንግዲህ ከፊት ተዘጋጁ የጥርስ ብሩሾች ይውጡ ሬዲ ሁኑ ወደ ቪዲዮ ያልተሰራ ጥርስ ካለ ይሰራ ከሆነ ይሰራ በድዳ እናስቅም አይ ጨረሳሽ ከፈት ደደቤ ምንም ያክል ፓርቲ ጨረሳችሁ አዲስ ያስጀምር እናስቅም የሚልቀል ዝቅል ሁሌ ነው የምትለው እኮ በድዳ እናስቅም ሁሌ ነው የምትለው በድዳ እናስቅም ተው አረብቶች እንዳሉት የናቸው የመጀመሪያ ቪዲዮአችን ሊከፈት ነው እንግዲህ እስቲ ካሳቀን እንስቃለን ካሳቀን አልፈዋለን ሚሰደብ አቶ አንሰል እኔ በሃበቴ አንድ የ70 ዓመት ሽማግሌ ያሳካቸውን ነገሮች አሳክቻለሁ የመርሳት በሽታ ወገብ ህመም ጉልበቴ እየሰራ አይደለም እናንተስ አንተ ቆጣ የማይዘለው ገንዘብ ቆጣ ሁሉንም አሳክቷል አብዛኛው ወጣ ከዚህ አንተ ምን አሳክታል የጀርባው አንተ ሁሉንም አሳክቻለሁ የመርሳት መሞት እኔ መርሳቱን አወራ ካሜራው ከኛ ያመጣል ለምን እንደተቀመጥኩ እየረሳሁት ካሜራው ሲጀምር ያገኘው እስቲ ቀጣዩ ቪዲዮ ቆጣ የማይዘለው ገንዘብ ነው ያለኝ የሚገርም አዋይ ሰማልኝ አይደል ያልተማረ ጦጣ በቁጥር እንኳን መግለጽ አይችልም ጦጣ የማይዘለው ዝንጀሮ ማያወጣው ይያለ ያለበሰብሷል ቢማር ይሄን ያህል ገንዘብ አለኝ መማርን የመሰለ ነገር የለም እንደው ማን አጎናፍር አቶ አጎናፍር ጦጣ አትበሉ እያሉት እንዴት ነው ማላውቀው ያለኝን ገንዘብ እንዴት አላውቀውም ደግሞ ባላውቀውስ እንዳንተ ያለው ይሄን ፕሮግራም ተከታታዮች በጣም የበር በጣም ይችላል ቀሎች በጣም ይመችኛል እያለ ያስቆጥሯል ይቆጥራል ዋና አራቱን መደቦት መደመሩን መቀነሱን ማባዛቱንና ያንዱኛው ደግሞ ምን ነው የቀረው ማካፈል አንተ ተራው እኔ ግን አካፍላል የሚገርም አካፍሏል ይገርማል ታውቃለህ ተባለ እኮ ያውቃል አጓይ እየሰማኝ ነው ያውቃል ይሄ ሰው እውቀት አለው ግን እንደኔ ገንዘብ አለው ወይ ታይላንድ ማሳጅ ቤት ገብተህ ታሽተሃል ወይስ አንተ ቆይ ገንዘብ ነው እውቀት ነው ይወጣው እኔም እንዳንተ ተከራከረ ነበር ወቀን ነው ሁሌም ያብረኝ ነገር የሚሰጥኝ ነገር ነሳቀ ባለሱ ነገር አሁን ብትላ 40 ነው የሚያሰግደው 40 ነው የሚያሰግደው ሄደ ጠጉርህን አስተክለህ ስነ ስርዓትም አስይዝልኝ እኔ ቸገረኝ እኮ አላልኩ እርሶ በማንበብ ራስን ማስተማር ይቻላል ብለው ያስባሉ እኔ ምን ስርዓትቼ አሁን እንዲያው መጽሐፍ ገዝቼ እዚህ የገለጥኩ ላነብ ምን ገንዘብ ላይ መቀለድ ነው ወረ ማንበብ ከታይ ስራፈት በለውሱን ስነ ስርዓት እንዴ ስራፈት ይሉኛል እኔ ትውልድን የምቀርጽ አስተማሪ እኮ ነኝ መምህር ነኝ እያለ ነው አቶ አጎናፍር
ያው እንደ ቀልድ ጥሩ ቀልድ ነው ያስቃል አንዳንድ የመመራኖቻችንንም ሳይኮሎጂ መጪውን ትውልድ ያማከለ ነው በተለይ በቲቪ የሚታይ ነገር ሲሆን ደግሞ ትንሽ ታንተናለች እንትን ባይል ጥሩ ቆጣሪ ወይ ሙሉ ፕሮግራሙ ስላላየው ነው መጨረሻ ላይ ማንም ያሸንፍ ማን ያውቃል ሲወደ ቀጥታ ቪዲዮ እንሂድ ጀስት ፈን ነው ግን ፎከስ ማድረግ የፈለጉት ወደ ባለሀብቱ ነው መስለው ያው መጪውን ትውልድ መመራኖቻችንንም ሁለት አንዳንረሳ እንደዚህ አይነት ነገሮች በላት ክብሮትን ጠብቁ አቶ አጎናፍር እያሉ እሳቸው ስምሽ ስመኝ ገብሩ ስመኝ ገብሩ ስመኝ ገብሩ ስመኝ ገብሩ ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት የሰላሞቼ እመቤት ወንድ ነው ካራክተር እሱ ነው አይኑ ውስጥ አታለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄ ግጥም ምንም ሰራው እኔም አልነገርኩት ያሬ ለተነስተች ታፍራ ነበረች እኮ ልጅ አይ መጣብቻ ላይ መጀመሪያ ላይ ይጫወተኛል መጀመሪያ ላይ ኮንቴንቷ ሰዎችን ይሄዱ ምናምን ያማቀፍ ከዛም በዛው ፈንደች ማይክሮ ማቀፍ ነው ከዛም በዛው ፈንደች አሁን ጌመር ነች ግን አሁን ጌመር ነች ወደዚህ እንቅስቃሴው ለምንድን ነው ለዝፈን ምክንያት አረ ኤዲተር አጨብጭበናል ኤዲተሩ ፊልሞችን ስናይ በብስክሌት እየሄዱ ውጭ ሀገር በራቸው ላይ ጋዜጣ እየወረወሩ ኢንፎርሜሽን እንዲያገኙ ያደርጓቸዋል እኛ ሰፈር በር ላይ የሚወረወረው የጦስ ዶሮ ነው እኔ ሙሉ ጠይቃለሁ እያልኩ ማታ እዚህ ልቤ ላይ ፍን የሚያደርገኝ ነገር አለ አዎ ማፈን ተነፍሽ ትሪምቦ ተሳሶ ምንድነው ራሱ አይ አጥይቂ ሰው ቀላል ሰው ተጠየቅሽ ለዛው እየፈላ ነው የሚሄደው አጥይቂ እሺ ብላ ጓደኝነት ላንተ ምንድነው ያው ጓደኝነት ዘርፈ ብዙ ነው ጓደኝነት ተስፋ ነው ጓደኝነት ልዩነት ነው ጓደኝነት ህይወት ነው እያለ እየቀጠለ ነው የሚሄደው ጓደኝነት አዎ እኔነት ያልከው ደስ ይላል ጓደኞች ነን አይደል በሚገባ እንደው ሌላው ምግብ ይቀር ሰው እንዴት ሽሮ አይወጣል ሽሮ አጓጉለው ሽምብራ ያሳኮ ነው የሚባል ምስሩስ ድንጋዩን አስቀምጣ ድንጋይ ብላ የሚባለው ተረት እኮ ነኝ እየኖርከለው ጥርሴ እኮ ግራይንደር ሆኗል ይሄን ድንጋይ እየፈጨ እኔ እኮ አሁን የሆነ የህንጻ ተቋራጭ ድንጋይ ለመፍጨት ሲቪ ያስገብቻለሁ ቋንቋ እንዴት እንደማረገው አይዋለው ነው ማለት የኔ ኑሮ እንደው ምስሩ ትሪው ላይ እንዴ ሲከራከር ብታየው እኮ ቀነኒሳ ወጥ በለው ከቀነኒሳ ይፈጥራል ሽሮ እኔ እኮ ኑሮ አይደለም ኑሮው አይወያ እንጀራ እኮ ልክ እንደ ቦምቦሊኖ ክፍት ታዲያ ያስቅማ ለገንዘብ አይደል እንዴ ያስቅማ ክፍተት አለ እኔ ያሾልካል እንጀራው ደግሞ ቀበቶ ይሰራል እንዴ ደርቆ ቀበቶ በለው እንደውም አንዳንዴ እምገርፋት ከእንጀራው ላይ እንደ ቀበቶ ልቄ ነው እምገርፋት ምን ነው የምትሉኝ ኧረ መንግስት ያለ ኧረ አውጡኝ ማናትን አዲስ ባጭ እቺ ሰው ይሄ ልጅ በጣም ነው የሚችለው በቃ የሆነ ሃርደኛ የምትሆነው ፓርት ማለት ነው የሀገራችን ልጅ ስለሆነ የጥሩና ፍለቃቸው ልጅ ግቢ ውስጥ ኧረ በእናታችሁ እንዴ ምን አገባን በቃ ታውጣለህ ባውኑ ደረሰለ ለራሴ ሰውዬ ልቤ ልትፈርጥ ነው ከሰው ጋር ተራርጬ ምን አገባኝ ታዲያ ነኝ በቃ ይኸውልህ አዲስ ባንክ ነው ወለዱ 50% ወለድ እንደዚህ ብር በቃ
በቃ በግድ ታውጣለህ ምንድን እንትን ለሚጥምጫ ትፈልጋለህ በቃ ያኩ በቃ ጌቲ በእናት ምን ዲግሪ አፍ ባቂ በታ ቀጠረ በእናት ነፍስ መጣብኝ በእናት ወቃጣል በቃ ሰውዬማ ዞር በልልኝ በቃ ወጋ ካልጥራ በቃ ካሉ አልፈልግም አናግረኝ በቃ በግድ ምን ታውጣለሽ ተነስ ቁርስህን ብላ እንዴት ነው ያስቀሃል ተነስ ቁርስህን ብላ እና ቁርስህን ሲባል ያው እኔን አይመለከትም ተነስና እኔን አይመለከትም ገና ልጅ ነው ተነስማ አንተ እንግዲህ ማፈር የለም ዝም ብለህ ተነስ ናዚው ተወነ ላጉርስህ እኔ ከእናት ቤት ወደ እናት ቤት ግለጠውና እስቲ ተካል ይሄኝ እንግዲህ እንዳት ተካል እንጂ ሆነ አትፈርቶ አቁጥሉ ይክላ በልና እኔ ላጉርሰቶ ዲው ተኛ ከመህና ታቂይራለ እንግዲህ አትፈርመኝ አትፈራኝ ማለት እንግዲህ ተካል ይሄኝ እንግዲህ እንዳት ተካል ይሄኝ እንጂ ሆነ አትፈርቶ ሳይሆን የመጀመሪያው ነውና እትሽከረ ነው እንጂ ለበሪያሽ አላ ገና ወደፊት ነው አውቀዋለሁ ምኑና አይ ተካርገኝ የሚለው ፓርት ነው ብቻ ያንዴ በልጅነሳ ይክላ በልና እኔ ላጉርሰቶ ዲው ተኛ ተደከመህና ያቁስ ወዴት እየደረሰ ነው እርስ በርሳለሁ እንዴ አይነት ያላለም ይያለ ዝም ብለህ ሰላም አቤት ይደረሳል የመጀመሪያ ቀን ሲሆን አይደል ይደረበረታው ጎረቤት መጥቶ ሴቱ ሷራ እንደ ምንድነው ሰማችሁ ነው ጸብ ነው ራግላ ጀለስ ቤት ደስ ይላል አይደጋ ነው አይደል አትብላ ከፈለክ come a long way ብሮሲዮና ፍሬንስ ይሻላል ማለት ነው ምንድነው ጓደኛ ሲሆን አውቶሜቲክ ነው ማለት አነሰውኩ ሲነሽ ሲዳ ምንድነው እኔና እናድዳለሁ ብለሽ እንዳትታነቂ ሲነች ተናዳለው እኔ ሞዱን ምግብ በቃ ደስ ይልሻል አይደል ሌላውን ምግብ ቻው አትታነቂ ሲቲውስ ይረጋብለሽ ቢቆጭ ወይ ማረጋ ምስኪን ሻት ተባለ ምን ያረጋል እንዴ ሻይዳ የምር ግን ያንተ እናቶች ምን ነበር የምታረገው ምን ወጣረው ደስ በላ ጉላ ነው ወሌ ነው ታበላ ዱላ ነው ታበላ ገርሞኝ ነው አበላለው እሷ አንዴ ሳግር ያበላሽም እንዴ በዚህ ሻታቂ ምን ነው የምትለኝ እያየች አጠገበች ገና ታረጋለች እኔ በኋላ ሰራና በላ እንዳትታነቂ ቀስ እያልሽ ማምሽ ላይ
ማም ደግሞ ቀልድ ነው እንግዲህ ቀልድ ነው ማም ሰም ማም ሙሽ ይጣጣል በኋላ እየበሉ ቀልዳለ እየበሉ እየጠጡ ዝም ያሪክ አለሩ በግሪ ነው ምን አገባ ዲግሪ እኛ በራሳችን ማለት ነው ፈን ካልፈጠሩ ብቻው ቀልዱ እኮ ያስቅበል ነገርኩ ነገርኩ ነገር አይደለም አይ እዛ ሲሄድ እኮ ፈተናው አልቋል አይደል እኔ እርሶ ለምን እኔ ቋን የተፈታኞችን እኮ ውጤት እየሞላው ነው ያለው አንተ አልፎሃል ደግሞ ይሄ እኮ መፈተኛ ቦታ አይደለም መኖሪያ ቤቴ እኔ እዚህ ከተማው ስራ ነበርኩ ነው እኔ ስሜቱ አለ አንተ ስሜት አለኝ ነው የምትለው በጣም ስሜት አለኝ በጣም ስሜት አለኝ ስሜቱ ብቻ ሳይሆን ችሎታውና አንዳንድ ነገሮችን ታውቃለህ በኮመንት የምታውቃቸው ነገሮች አሉ ጠይቁኝና ልሞክር ኮንፊደንስ የኢትዮጵያ የሙዚቃ ቅኝቶች ስንት ናቸው 4 ይመስለኛል ትዝታ አምባሰል ባቲ ካስተት የኢትዮጵያ የሙዚቃ ቅኝቶች ይቀርታ ትዝታ አምባሰል ባቲ አንቾዬ ለኔ አንቾዬ ለርሶ አንቾዬ ለኔ ከባድ ውሸት ከነገርከኝ ከሸልማል ከባድ ውሸት ከነገርከኝ ከሸልማል ከባድ ውሸት አላረባ አሽራ ጎልድ ዲገር ባምቤር ልጅ ልጅ ሰው ይቀየራል ማንም የመጀመሪያው ቆንጆ ነው ሄሎ ጀለስ የሚሆንሽ ነው ወራጋሎ እነዚህ አይነት ስራ የሚሰሩ ሰዎች ፈን እያደረጉ ነው የሚሰራቸው ፈን እያደረጉ በዚህ ፈን እያደረጉት ነው እንኳን ደስ አለ ሚስት በሰላም ተገላግላል በጣም ደስ ይላል ዶክተር እንኳን ደስ አለ ሚስት በሰላም ተገላግላል በጣም ደስ ይላል ዶክተር ወንድ ነው ሴት እርጉዝ ነበረች እንዴ ታዲያ እና ከምንድን ነው የተገላገለችው ከዚህ ዓለም ነው እሺ ልጅስ አይዞህ ልጅህ እንኳን ተርፏል ይሄው ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ ብዬ አረ ምን ጫምቶ ነካት Bonjour, ça va? Comment tu t'appelles? Je m'appelle Abdel. Ah, ok, Abdel. Ah, ok, ça. እንደዛ መሞከር ነው እንጂ እሺ ማንም የስካት ናቲ ስካት ናቲ ራፕ እሺ ኦኬ ሌትስ ጎ የዘመመ ልታቀና ልትፋላም ከዳመና ተልኳል የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፎ ልፎ ጥረ ግራ ብላ ስራ ስራ ልፎ ጥረ ግራ ብላ ስራ ልፎ ልፎ ጥረ ግራ ብላ ስራ 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 ማናስቦት ለስኬት ግድሰቶት ለስሜት ሲያዞሩብኝ ከላይ ደነሳዋቸው በስራ ለመስራት ለብሳ ስራ አትረፍ የመጣው ሰልተች ግርን አሳልታ አመር ቢመጣ ከሰው ታመጥፍ አትነፍ ከራስ በላይ ንፋስ ነው ተረቶም የሚለው መሄጃው ባይታወቅ መያዝ ግን መልካም ነው በለው ስራ በለው ሐሰብ አምጣው በተክ አምጣው በስት መረባ ጥላ በፈሶ የትንገብተህ ካገር ወተህ ብትለፋ ቢዘገይን ቢያዳስም ላይ ሰጣት ከፋ ብቻ ራስ ማራጥ ነው በባዶ ከሚያቀራራ መላ ቁልፉን እስኪትይዝ አንገት ደፍተህ ስራ ልፎ ጥራ ግራ ብላ ብላ ስራ ስራ ልፎ ልፎ ጥራ ግራ ብላ ስራ ስራ ልፎ ልፎ ጥራ ግራ ብላ ስራ ስራ ልፎ ልፎ ጥራ ግራ ብላ ስራ 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 መቼም ላትመለስ ጊዜ ማባከን ከዚህ ስትል ከዛ በእድሜ መቀለድ መለኛ ሆና አብሰልስለው የጋቢቼ ካየት ላምጣው ምን ሰርቼ ምን ላትፍ ቀላል ምርጫ ብላለው ሁሉም ያምረው ስትሰራ በራስ ስኬት ስኮራ ደፍተው ውጣ ወትፍራ ሌላው ማየት አደራ አራዳ ከሆንክ በልፋ ለራስ ቤትህን በልስራ ለሰው ይሁን ላንተ ይሁን ለሰው መላማም
ቶሚ ዘጎት ልክ ልኳን ነው የምነግራት። ንገራት። ልክ ልኳን ሄሎ ቤብ ወይ ማማ አሉልሽ። ቁርስ በላችሁ? ልክ ልኳን ነገራት። አዎ ፋሱስ ቀለል አለልሽ? ፋሱ ቀለል አለልሽ? ያመቱ ወጣባት ፈላባትስ ያባቶች ወይኔ ቆይ ስልክ ነው አለ ያው ምንድን ነው በቃ የሆነ ነገር አድርጎ ወዲህ ነው የምትሄደው አትሊስት የሬሳ መቅበሪያውን ብር እንኳን አሰጠንም ከኋላ ዶክተር አብዙ ሲለ ምን አይነት አባዬ ታለ አባዬ አንተ ሌላኛው ልጅ ወንድሜ መጥቶ ነበር አሁን ሄደ ስልክና ላይ ወሰደው ምንድን ነው ማንበል እኔ ልገለው አቡን ከታል ልካፈት ሚስጥሩ አባከነች ነፍሰን ይማረው እንግዲህ አውቄው ነበር እነዚህ ሰይጣኖች ተነሳ ለልጁ እናቱ ንግሮ ይበላሉ አይጣፍጥም ብሎ ሊያለቃቅሱም ይችላሉ። አንተ የተቀበልክ የአርሰናል ጨዋታ አለብኝ ብለው ከቀብር የሚቀሩ ሰዎች አሉ። አንተ የሞት ቀን ያለቀላት ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታረግ ትችላለች። አንተ የሞት ቀን ሀገሪቱ ትቀጥላለች። የእንግሊዝ እግር ኳስ ይቀጥላል፣ ላይፍ ይቀጥላል። አንተ የሞት ቀን አዲስ ነገር አልነገረም። ሁሉም ነገር ያቆማል ወንድሜ። የሚያሳዝነኝ ነገር የሚያሳዝነው የአርሰናል ጨዋታ ለማየት መሄዳቸው ቢያንስ ዩናይትድም ቢሆን ካልጠፋ ጨዋታ ያርሰናል ጨዋታ አትኖር መሞት ነው። እንደው ኖረ የልብህን ኖረ እንደው አንተን የሚያስደስትን ነገር አድርገ የመጣበትን አግኝተህ በፍርሃት ታስረህ በጭንቀት ታስረህ አንተ የሞትክ ቀን የኖርክላቸው ሰዎች አለመሞታቸው ያሳዝናል ወንድሜ። እየኖርክ ነው ወይ? አላማህን ትክክለኛ ጓደኝነት አምባር ያሬድ በባይ ስቶፕ በለው ሰላም ነው እንዴት ነህ? ሰላም ነው እንዴት ነህ? ሰላም ነው ጉረኛ መኪና ላይ ለማለት ነው። ሰላም ነው እንዴት ነህ? ሰላም ነህ? መኪና ያለም ለማለት ነው። አሽቃባጭ አሁንማ እንዴት ሰላም ትለኛለህ? መኪና ገዛህ እኮ። ሰላም ነው እንዴት ነህ? አለን አልሐምዱሊላህ። መኪናውን ገዛው አይደለም ምን አለበት ነገር ቋጣ ምን ለማለት ፈልገሽ? ጥፋት አጥፋለሁ ነው አታጥፍ ግራስ ታጋባው ነው ኤሊየን ኦብጀክት ቁስ ነኝ ኡዛንካን ዝም ብሎ የተቀመጠ እሺ ተጠጋለሽ በቃ እንዴ ምንድነው የምትይው? አጥፍቻለሁ ጥፋተኛ ነኝ አይደል? ቀይ መስመር ላይ ነው ላጠችው እኛ ደብረሜ ለዚህ ይላል በእናትህ ትንሽ ቆይ ልትሄድ እንዳለ ተከፍሎሽ መሰሪ እኮ አንቺ መሰልሽኝ
በሰፊው ዘና ፕሮግራም ላይ ነው ያለው። በጣም ነው የምንወደው እውነት። ሌላ አማራጭ የላችሁም። ምንም እኮ እቤት ገባሽ በሰላም እላታለሁ። ኖርማል እኮ ነው። ወንድ ልጅ አይደለሁ። ምን ያስፈራል? በሰላም ገባሽ ምናምን እላታለሁ። ሄሎ አቤት ሰላም ነው? ሰላም ነው። አላወኩም። ቅድም ታክሲ ላይ ነው ስልክሽን የተቀበልኩት። አቤት ምንድን ማለት ቅድም ስልክ አስደውኝ አላልኩሽም? ያኔ የኔን ስልክ ሳይለንት አድርጌ በአንቺ ስልክ ደውዬ ያው ማለት የአንቺን ስልክ ለመያዝ ያው ስለተመቸሽኝ እኮ። ምንድን ነው ታዲያ? አልገባኝም፣ ንገረኝ፣ ግልጽ አድርግልኝ። እሺ አልገባኝም። ያን ስልክ ለመያዝ ምንድን ነው እሺ ከኔ የፈለግከው? ምን እንደምትፈልገው ነገር ከኔ? ትቆጣለች ወራደት ማን ነው? ምሳሌ ደረሰ ነው። ከዛ በዚህ ቁሎ ተጨምሮ ምሳሌ ደረሰ ነው። ከዛ በዚህ ቁሎ ተጨምሮ አላሽ ችግር የለውም ምሳሌ ደረሰ ነው። ትንሽ ብቻ ታገዝ። ይዞ ችግር የለውም። ይኸው ትንሽ ብቻ በሶ ማጋታ እስኪ ብቻ ታገዝ። አሁን ነው እሺ ይኸው ይጨመር ድረስ ቡቆዳለው እንዴት ነሽ? አማን ነው አለን። ቡቆዳ ስንት ነው? 20 ብር። ሁሌ ከዓመት እስከ ዓመት 20 ብር። ማለሽ እንዲያዘው እንዴ ምን ሄደው እኮ ታዲያ ቆዳ ምንድን ነው? አራባኪ ነው አባቴ። ፍራንክ የበዓል ፍራንክ ተደርገሻል። በናሁም የቲክቶክ አካውንት ስም የበዓል ትንሽ ጊፍት አዘጋጅቼልሻለሁ። እድለኛ ነሽ ማለት ነው። ምንድነው ነው የናሁም ቤተሰብ ማለት? ናሁም የቲክቶክ አካውንት የናሁም የሚባል ቻናል አለ እና እሱን በሱ ትንሽ ተቋቁመን የበዓል እሺ እንትደርሳለች ቻናል አለ እና አይቂወት ዲቻጀለስ ምሽቱ ፕሬዘንት ሲያደርግ የውሎውን ወግቼው ከተስኩለት ለመስጠት ነው ታደምጡ ይዞታል ፕሬዘንት እያደረገ እንደ ሳክስ ፕሮማክስ ጠፋኝ። ግን እቺ ሰው አሁን ጠፍቷል። በጣም ቲክቶክ ጀመረ ሰሞኑን ምናምን በቃ የሚገርም ሳክስ ነበር። አንቺ ግን ያኔ ቲክቶክ እሱም አታይም ከፍ ያለ ያኔ በጣም እንትና አብቴ የእሱን ሳክስ ነበር የሚዘረግፈው። አብቴ ነው አጠረበ አራንደኛ ሽጉጥ እንደ መኪና እንደ መፈተሽን አደ ጀንበራ አረንደ ተናጠረበ አራንደኛ ሽጉጥ እንደ መኪና እንደ መፈተሽ እንደ መሰራት ራሱ ሙሉ በሰፈር ቆንዳ ለምታጭ ወጥቶ ከንፈላችሁ አንተ ወዲህ እኮ ነው የምነግርህ። አንተ ወጥ ሌላ ሰፈር እኮ በራሪ እንስሳ ነው። እዚህ እኮ እንዳለ ተሳቢ ነው ያደረኳቸው። አንተ ወዲህ ነው አንተ ወዲህ ሳነግርህ የሆነ ኮሎሬ እኮ ነው ሽጉጥ ነው ቢያመጣ የሚሰራ ብለው ሽጉጥ ሲተኩስ ጓንድ ያልፈልገው ሰሚን እስካባቱ እንዲጣና ነው የምፈልገው አላልኝ። ኧረ አንተ በቃ ተቀብሎ የተመራመረ ነው ጨርሽ ይጓሽ ሞክሩ ጨርሻለሁ እና አንተ ተጠራችሁ። አንተ ልክ ሲተኩስ ኮሎሬ ለጋሻው ነው የሚለው ያባቴ ስም ብለህ አንቁኝም። ራይ ጀለስ ቱዛት ላይ ቱዛት ይላል እጂ ማለት እንዴ አንተ ምን ሆነ ነው? አንዴ እጂ አንተ ምን ሆነ ነው? ባህሪ በጣም የተቀየረ ምን ሆነ ነው? የሆነ ሶስት ምናምን ማሳጀመር ማከረ አላጨስም አላጨስም ተፈፋል እሱም ይፈፋ ትላለህ እንዴ ደግሞ በሽተኛ አቤነ እንዴ እስካሁን አላወቀኝም አውቄያለሁ እንዴ ወለድኩ ወላጅ አባታ ወለኝ አንተ ሸቆንሱ ምን ሁሉ ሱስ ይጀመርከው ምን ሁሉ ሱስ ይጀመርከው በሽተኛው ያው ብራብሻው ድርጅቱ በማን ስም ላደርገው ነው? በድርጅቱ ስም ላደርገው ድርጅት ማለት ምን ድርጅት ምንድን ነው ያጦዘው? አንተ ምን ያጦዙ ምንድን ነው ያጦዙ? ያስጨሱ ምንድን ነው? እስኪ ቀና አድርገው ሲያጩ ያጦዙ ምንድን ነው? በርገር በሽተኛ ናተና
አንተ ማረሚያ ቤት ነው መግባት ያለብን። ማረሚያ ቤት እና ረሚ አደነግጥም እንደዚህ ሲማ ቦይ ቦይ ያራንተ ደስታው አነቃቃ መሰለኝ ለመንቃት አሳስነቀ ምን ነው የሚያቀ እሺ አሁን ሶስቱን አጥና ወደ ቤት እንሂድ በቃ ቤት ሄዳለሁ ግን እዛ ታጨሳለህ እና አይምጨት ምን እሺ አሻንጉሊት ላነሳ የወደቀችው አሻንጉሊት ላነሳ እኔ አራማሪ ጥሩ ነገር ይታየኝ አይደለ ክላላለም ለምን ነው ምን ሊቆም ይችላል በረከት ምን ሊቆም ይችላል ያው ምን ያሰቡ ነው ምን አደረሰ እኔ ሊቆም የሚችል ነገር ዘፈን ሊቆም ይችላል አንደኛው መልስ ሐውልት እሺ ብሮ ዛሬ ነሽ ግንኙነት እዛ ላይ ነሽ አልፎ የት እንደደረሰ ግልጽ ነው ተናደደ ሲያጠው ቆማል መታ ታረጉት ራምስ ሪፖርት ሰዓት አስጨናቂ አይደለም ሌላ እንትን ነገር አሰብን እስኪ ቪዲዮ ያው ለማንኛውም አንድ ራፐር አለን ስለ ያንተ ራፕ ሰምቼዋለሁ በጣም ወድጄዋለሁ እንዴት ነው ይሄ ሀሳብ የሚመጣልህ ጥልቅ የሆነ ግጥም ነው የምትጽፈው እና ስታይልነት ይርከዳል አንዳንዴ ሽንት ቤት ይሄኛው ሞር 70% ሽንት ቤት ነው ይገድ አንጠፋኝ ሽንት ቤት ይደናል ትንሳኤ ብዙም ለነዛ ነገር አይመች ቢቀርብት ማርማል ላይ ግን ለግፊት ለስኳር ለካንሰር ለጉበት የሚታዘዘውን ደስታና ፈገግታ ማግኘት ይፈልጋሉ ስለዚህ ዋንጫዎችን ሰብስክራይብ ያድርጉ ሰብስክራይብ ማለት ደግሞ ከግፊት ቢዳ ነው ለምን ይመልከቱ ነው አይደል እኮ እና ሰብስክራይብ ያደርጉ ነው የሚመለከቱ ይቀርሻል ያልሰለጠነ ወልኩ ይመልከቱ ሰብስክራይብ ያደርጉ ሰብስክራይብ አድርገው ከግፊት ይድናሉ ሰብስክራይብ የሚያደርጉት ምን ሲያዩታል እናንተ አርጉ ተውት እሱ ሰብስክራይብ አድርጉ ሳታረጉ አይታችሁ መዝናናት ሲችሉ ምንድን ሰብስክራይብ መስደርጋችሁ ላይክ ሰብስክራይብ ሼር አድርጉልን ቤተሰብ እየሆነ እንሄዳለን አብረን ዘና ፈታ የሚገራርሙ ቪዲዮዎች እናመጣለን የሚገራርሙ ሐሳቦች አምጥተን በእነሱ ላይ እንነጋገራለን አብረናችሁ የነበርነው እኔ ያሬድ ሰለሞን የዛሬው የዋንጮች የፈገግታ ድግስ ይሄን ይመስላል እንዳያችኋችሁ በቪዲዮዎች ደስተኛ እንደሆናችሁና እንደተደሰታችሁ ተስፋ እናደርጋለን ከዚህ በኋላ አዳዲስ ቪዲዮዎችን እንመረምራቸዋለን እንዝናናባቸዋለን እዚህ ከጎኔ በረከት አለ በዚህ በኩል ማላይ ያሬድ ሰለሞን የፕሮግራማችን አጋፋሪ ዋንጫ የሚለው ዘፈን ከፍ ይደረግልን ዋንጫ